بعد از عمری مجاهدت حسینی و دائمی و خستگی ناپذیر روح بلند و ملکوتی የኢራን መንግስት የአያቶላ ካሚኒን የቀብር ጉዳይ ከምን አደረሰው? በባለስልጣናቱ መካከል ያለው የስልጣን ሹክቻ ፍጻሜው የት ይሆን? ሰላም ጤና ይስጥልን። ይህ አፍሮ ኒውስ ነው። በዛሬው መሰናዶአችን እነዚህን ጉዳዮች በትንታኔ የምንመለከታቸው ይሆናል። እስከ መጨረሻው አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። በሺያ እስልምና እምነትና ወግ መሰረት አንድ አማኝ ሲያርፍ በክብር ታጥቦ በነጭ ጨርቅ ተገንዞና ተሰግዶበት በአፋጣኝ በተቻለ መጠን በ24 ሰዓታት ውስጥ መቀበር ይኖርበታል። ይህ ሃይማኖታዊ ግዴታ እንጂ ምርጫ አይደለም። ሆኖም ግን ለሶስት አስርት ዓመታት የኢራን መንፈሳዊና ፖለቲካዊ ቁንጮ የነበሩት አያቶላ አሊ ካሚኒ ካለፉ ሳምንታት ቢቆጠሩም እስካሁን ስርዓተ ቀብራቸው አለመፈጸሙ መላውን ዓለምና በኢራን ህዝብ ዘንድ ከፍተኛ መደናገርን የፈጠረ ክስተት ሆኗል። ይህ መዘግየት በኢራን ዘመናዊ ታሪክ ታይቶ የማይታወቅ ከመሆኑም በላይ በአገሪቱ ከፍተኛ የአመራር እርከን ውስጥ የሆነ ያልተነገረ ሚስጥር እንዳለ ፍንጭ የሚሰጥ እንደሆነ እየተነገረ ይገኛል። ካሚኒ የኢራን የጦር ኃይል ጠቅላይ አዛዥ፣ የፍትህ ስርዓቱ የበላይና የውጭ ጉዳይ ፖሊሲ ቀማሪ ነበሩ። የእሳቸው መኖር ለስርዓቱ ህልውና ወሳኝ እንደነበረ ሁሉ ማለፋቸውም ያንኑ ያህል ታላቅ ክፍተትን ፈጥሯል። የቀብር ስነ ስርዓት መዘግየቱ ከሃይማኖታዊ መሪዎች በላይ የሆኑ የጂኦፖለቲካዊና የጸጥታ ስሌቶች መኖራቸውን ያመላክታል። ኢራን በአሁኑ ወቅት በመካከለኛው ምስራቅ ካለው እጅግ አስፈሪ ውጥረት አንጻር እንዲህ ያለውን ግዙፍ የቀብር ስነ ስርዓት ማካሄድ እንደ ትልቅ ወታደራዊ ስጋት ቆጥራዋለች። በሚሊዮኖች የሚቆጠር ህዝብ ወደ ቴሄራን ጎዳናዎች በሚወጣበት ወቅት ስርዓቱን ለሚሳኤል ጥቃት፣ ለድሮን ድብደባ ወይም ለውስጣዊ አመጽ እጅግ ተጋላጭ ይሆናል የሚል ስጋት በባለስልጣናቱ መካከል ነግሷል። ይህ መዘግየት የኢራን መሪዎች ምን ያህል በጭንቀት ውስጥ መሆናቸውን የሚያሳይ ሲሆን፣ በአንድ በኩል ለታላቁ መሪያቸው የሚገባውን ሃይማኖታዊ ክብር በአፋጣኝ የመስጠት ግዴታ፣ በሌላ በኩል ደግሞ የቀብር ስነ ስርዓቱ የስርዓቱ መቃብር እንዳይሆን የመከላከል ስጋት ተፋጠዋል። በመሆኑም ይህ የታሪክ መዛባት በኢራን የስልጣን ሽግግርና በቀጣዩ የፖለቲካ አቅጣጫ ላይ ትልቅ ጥላ አጥልቷል። የካሚኒ አካል ሳይቀበር የቆየው እያንዳንዱ ቀን የኢራንን የወደፊት ዕጣ ፈንታ ይበልጥ እርግጠኛ ወዳልሆነ ምዕራፍ እየገፋው ይገኛል የሚሉም አልጠፉም። የአያቶላ አሊ ካሚኒ የቀብር ስነ ስርዓት ለምን ዘገየ ለሚለው ጥያቄ በዋናነት የሚጠቀሰው ምክንያት የጸጥታ ስጋት ሲሆን፣ እንደ ካሚኒ ያለ ለሶስት አስርት ዓመታት ሀገርን የመራና በሚሊዮኖች የሚቆጠር ተከታይ ያለው መሪ ሲያልፍ የቀብር ስነ ስርዓቱ በሚሊዮኖች የሚቆጠሩ ሰዎች ወደ ቴሄራን ጎዳናዎች እንደሚወጣ ግልጽ ነው። እንዲህ ያለ ግዙፍ የሰው ንቅፈ ክበብ በአንድ ቦታ መሰብሰብ ደግሞ ለኢራን የጸጥታ ኃይሎች እጅግ አስፈሪ የሆነ ስጋት ይዞ የሚመጣ ሆኗል። በአሁኑ ወቅት ኢራን የምትገኝበት ቀጠናዊ ሁኔታ እጅግ ውጥረት የነገሰበት በመሆኑ ጉዳዩን ውስብስብ አድርጎታል። ከእስራኤል ጋር ያለው ቀጥተኛ ፍጥጫና በየቀኑ የሚሰሙት የድሮንና የሚሳኤል ጥቃቶች የኢራን ባለስልጣናት ይህንን ታሪካዊ ቀብር ስነ ስርዓት ለማካሄድ ሁለት ጊዜ እንዲያስቡ አድርጓቸዋል። በሚሊዮኖች የሚቆጠር ህዝብ፣ የመንግስት ከፍተኛ ባለስልጣናትና የጦር አዛዦች በአንድ አደባባይ በሚገኙበት ወቅት ስነ ስርዓቱ ለጠላት ሀገራት ወርቃማ የጥቃት ኢላማ ሊሆን ይችላል የሚል ከፍተኛ ስጋት አለ። አንድ በሚሳኤል ወይም በድሮን የሚሰነዘር ጥቃት የቀብር ስነ ስርዓቱን ወደ ከፍተኛ እልቂትና ወደ ስርዓቱ መፈራረስ ሊቀይረው ይችላል የሚልም ግምት አለ። ከውጫዊ ጣልቃ ባለፈ የውስጥ ደህንነትም ሌላ አሳሳቢ ጉዳይ ሆኗል። ይህም ታሪክ እንደሚያሳየው በኢራን እንዲህ ያሉ ግዙፍ ህዝባዊ ስብስቦች በፍጥነት ወደ ፖለቲካዊ ተቃውሞ ሊቀየሩ ይችላሉ። በካሚኒ ሞት ምክንያት የተፈጠረውን የመሪነት ክፍተት በመጠቀም በስርዓቱ ደስተኛ ያልሆኑ አካላት አጋጣሚውን ወደ አመጽና ወደ አብዮት ሊቀይሩት ይችላሉ የሚል ስጋት በባለስልጣናቱ ዘንድ አለ። በመሆኑም የቀብሩ መዘግየት ህዝቡንና ባለስልጣናቱን ከአየር ጥቃትም ሆነ ከውስጣዊ ትርምስ ለመጠበቅ የታለመ የመከላከያ ስልት ተደርጎ እየታየ እንደሆነ እየተገለጸ ይገኛል። ለዚህም የኢራን የጸጥታ ኃይሎች ሙሉ በሙሉ አስተማማኝ የሆነ የጥበቃ ሁኔታ እስካልፈጠሩ ድረስ የአያቶላን አካል ሳይቀበር ጊዜ መግዛትን መርጠዋል። የአያቶላ አሊ ካሚኒ የቀብር ስነ ስርዓት መዘግየት ከጸጥታ ስጋት ባለፈ የኢራን መንግስት ስልጣኑን ለማረጋጋት የሚጠቀምበት ስልታዊ ስሌት ወይንም ስትራቴጂክ ካልኩሌሽን እንደሆነ ይታመናል። በኢራን የፖለቲካ መዋቅር ውስጥ ከፍተኛው መሪ ሱፕሪም ሊደሩ የሁሉም ነገር ማገር ነው። የእሳቸው በድንገት መለየት በስልጣን እርከኑ ላይ ያሉ አካላት ለስርዓቱ ደጋፊዎችም ሆነ ለዓለም አቀፍ ማህበረሰብ የቀብር ስነ ስርዓቱ
ስርዓቱ ከለቅሶ በላይ ሲሆን የስነ ስርዓት የስርዓቱን ቀጣይነት አንድነትና ጥንካሬ የሚያሳይ ታላቅ መድረክ ነው። አንዳንድ የቀጠናውንና የኢራን የፖለቲካ ስሪት ጠንቅቀው የሚያውቁ የፖለቲካ ተንታኞች ኢራን የቀብሩን ቀን የምታራዝመው የሚከተሉትን ስልታዊ ግቦች ለማሳካት ሊሆን እንደሚችል እየገለጹ ይገኛሉ። እነሱም የመጀመሪያው የስልጣን ሽግግሩን ማረጋገጥ ሲሆን አዲሱ መሪ ማን እንደሚሆን በውስጥ መስመር ግልጽ ስምምነት ላይ ሳይደርሱ ቀብሩ ቢካሄድ በሚሊዮኖች የሚቆጠር ህዝብ መካከል የልዩነትና የግራ መጋባት ስሜት ሊፈጠር ይችላል። በመሆኑም ሽግግሩ ጭልጥ ያለና የተረጋጋ እንዲሆን ጊዜ መግዛት አስፈልጓል ይላሉ። ሁለተኛው የዲፕሎማሲው መልእክት ሲሆን ኢራን በችኮላና በትርምስ የታጀበ ቀብር ከማድረግ ይልቅ እጅግ የተደራጀና በከፍተኛ ጥበቃ የሚመራ ስነ ስርዓት በማሳየት መሪ ባይኖርም ስርዓቱ አሁንም ጠንካራና ቁጥጥሩ የጠበቀ ነው የሚል መልእክት ለጠላቶቿ ለማስተላለፍ እንደምትፈልግ ይገለጻል። የመጨረሻ ግቧ ቀጠናዊ ውጥረትን ማርገብ ሲሆን በዚህም ከጎረቤት ሀገራትና ከምዕራባውያኑ ጋር ያለውን ውጥረት ባለበት ወቅት እንዲህ ያለ ግዙፍ ክስተት ማካሄድ ያልተጠበቀ ወታደራዊ ግጭት ሊቀሰቅስ ስለሚችል ሁኔታዎች እስኪረጋጉ መጠበቅ እንደ ብልህነት በመቁጠር እየተንቀሳቀሰች ነው የሚሉ ሐሳቦች እየተሰነዘሩ ይገኛሉ። አንድ ነገር ግን ግልጽ ነው። እሱም የቀብሩ መዘግየት በሃይማኖታዊ ህግና በፖለቲካዊ ህልውና መካከል የተደረገ አስገዳጅ ስምምነት መሆኑ፣ በዚህም የስርዓቱ ህልውናን ለማስቀጠል ሲባል እጅግ የተቀደሰውን ሃይማኖታዊ ወግ ለጊዜው ወደ ጎን ማለታቸው አነጋጋሪ መሆኑ ነው። የአያቶላ አሊ ካሚኒ የቀብር ስነ ስርዓት አያያዝ ኢራን ወደፊት ለምትከተለው አቅጣጫ ትልቅ ምልክት ሲሆን ይህ መዘግየት ስርዓቱ በሃይማኖታዊ ግዴታና በፖለቲካዊ ህልውና መካከል ያለውን እጅግ ጠባብ መስመር እንዴት እየተራመደ እንደሆነ የሚያሳይ ነው። የካሚኒ ለሶስት አስርት ዓመታት የዘለቀው የአመራር ዘመን ማብቂያ በኢራን ብቻ ሳይሆን በመላው መካከለኛው ምስራቅ የኃይል ሚዛን ላይ ትልቅ ክፍተትን ፈጥሯል። የቀብሩ ስነ ስርዓቱ በመጨረሻም በሚከናወንበት ወቅት የሚታየው የተደራጅነት ደረጃ፣ የህዝብ ስሜትና የጸጥታው ቁጥጥር ጥብቅነት የኢራን አብዮታዊ መንግስት አሁንም ጠንካራ መሰረት ላይ መቆሙን ወይም መላላቱን ለዓለም የሚያረጋግጥ ፈተና ይሆናል። ኢራን እንደ ጥንታዊ የሲቪላይዜሽን ምድር ይህንን የመሪነት ሽግግር ቀውስ አልፋ እንደገና ትረጋጋ ይሆን ወይስ ይህ ክስተት ለአዲስ የለውጥ ንፋስ መነሻ ይሆናል የሚለው ጥያቄ የዓለም አቀፍ የፖለቲካ ተንታኞች ዋነኛ ትኩረት ሆኗል። በአጠቃላይ የካሚኒ ሞትና የቀብሩ መዘግየት የኢራን መንግስት ምን ያህል ከፍተኛ ጥንቃቄ ውስጥ እንዳለ ያሳያል። ታሪክ እንደሚያስተምረን እንዲህ ያሉ ታላላቅ መሪዎች ሲለዩ የሚፈጠረው ክፍተት ስርዓቱን ያጠናክረዋል አሊያም ወደማይታወቅ ትርምስ ይከተዋል የሚለውን ነው። ኢራን አሁንም የታሪክና የስትራቴጂ ማዕከል ሆና ተቀጥላለች። እናንተ አድማጮቻችን ስለዚህ ያልተጠበቀው የቀብር መዘግየት ያላችሁ አስተያየት ምንድነው? ኢራን የጸጥታ ስጋቷን ተቋቁማ ሰላማዊ ሽግግር ታደርጋለች ብለው ያስባሉ ወይስ ይህ መዘግየት የስርዓቱን መዳከም ያሳያል? ሐሳቡን በኮሜንት መስጫው ላይ ያካፍሉን። እንዲህ ያሉ ወቅታዊ ታሪካዊና ስልታዊ የሆኑ ዓለም አቀፍ ትንታኔዎች እንዲደርሳችሁ ቻናላችንን ሰብስክራይብ አድርጉ። መረጃዎች በፍጥነት እንዲደርሳችሁ የደውል ምልክቷን ጫኑን አይርሱ። በሌላ ዝግጅት እስከምንገናኝ መልካሙን ሁሉ ተመኘን።